ፕሬሸሮች አሉ በህይወት የሚገፉሽ ነገሮች አሉ ከዚህ ከተቀመጥሽበት ቦታ ከፖዚሽንሽ ሊገፋሽ የሚታገል ነገር ይኖራል እሱን አትለቂለት ስፍራሽን አትለቂ እንደዛ አይነት ትግሎች ሲመጡ አንዳንዴ ደግሞ አንዳንዱ ፕሬሸር ደግሞ ወደ ተሻለ ቦታ ደግሞ የሚወስድሽ አንዳንዱ መገፋት ወደ ሌላ ቦታ ወደ ተሻለ ቦታ ደግሞ የሚወስድሻል እና ፕሬሸር ይኖራል በህይወት ግሮሰሪ ብትገቢ እና የዘይቶችን ዋጋ ብትመለከቺ ለምሳሌ ይሄ ምግብ ዘይት አለ አይደል የሚበሰልበት እሱን ታያለሽ ከዛ የኦሊቭ ኦይል ታያለሽ የወይራ ዘይት አይደል ኦሊቭ ኦይል ዋጋው በጣም ውድ ነው ወይራ ዘይት እዚህም አሜሪካም ኤቭሪዌር የወይራ ዘይት ዋጋው በጣም ውድ ነው ለተለያየ መንገድ ይጠቀሙበታል ግን ኤክስፔንሲቭ ነው እንዴት ነው የሚዘጋጀው የወይራ ፍሬው ይሰበሰባል ጠንካራ ነው ፍሬው የወይራ ፍሬው ይሰበሰባል አንድ ቦታ ይቀመጣል ይታጠባል ከዛ ዘይት ውስጡ አለ ዘይቱን ለማውጣት ግን ድሮ ትራዲሽናል በሆነው መንገድ በድንጋይ ነው የሚፈጩት በትልቅ ድንጋይ ነው የሚፈጨው ያለበለዚያ ዘይቱ አይወጣም there is no other way አሁን ከዛ ከወይራው ፍሬ ውስጥ ዘይቱን የምታወጭበት መንገድ የለም አሁንም የወይራ ዘይት ኦሊቭ ኦይል ሲዘጋጅ እንዴት ነው የሚዘጋጀው ብለሽ ብታነቢ ክራሽ ይደረጋል እንደዚህ ፈጫል ከዛስ ፕሬስ ይደረጋል ሁለት ቃላት የምታገኘው ክራሽንግ እና ፕሬሲንግ ነው በቃ ፍሬው ክራሽ ተደርጎ ይጨመቃል ፕሬስ ይደረጋል ውስጥሽ ያለ የከበረ ነገር ይኖራል ኤክስፔንሲቭ ነገር ይኖራል ያንን ለማውጣት ግን ላይፍ ክራሽ ያረግሻል ክራሽ ትደረጊያለሽ መፈጨት አለ ከዛ መጨመቅ አለ ከዛ ዘይቱ ይወጣል ኤክስፔንሲቭ ነገር ከውስጣችን የሚወጣው በዛ መንገድ ነው እሺ ዋይን እንደዚሁ በጣም የሚፈለግ ነገር ነው ወይን ጠጅ አይደል ከቆየ ደግሞ በጣም ውድ ነው ማመናት በጣም የቆየ የተቀመጠ ዋይን እንዴት ውድ እንደሆነ በጣም ይፈለጋል ወይን ጠጅ ወይኑ ይሰበሰባል እንዴት ነው የሚዘጋጀው እሱ ደግሞ ወይኑ ይሰበሰባል ፍሬው ከዛ ፍሬው ይሰበሰብና አሁንም ክራሽንግ እና ፕሬሲንግ መፈጨት አለበት በፊት ትራዲሽናል ሲሰሩት በድንጋይ እንደዚህ ይፈጫል ወይን ፍሬው ተሰብስቦ በድንጋይ ይፈጫል ድንጋይ ይወርድበታል ከዛ ደግሞ ይጨመቃል ከዛ ፈሳሹ ይወጣል ዘ ፕሮሰስ አለው ከዛ በኋላ የሚደረግበት ክራሽ ሳይደረግ ሰው የከበረ ነገር አይወጣው ክራሽ ሳይደረግ ፕሬስ ሳይደረግ ውድ ነገር አይወጣው እና በህይወታችን እንዲህ አይነት ነገሮች ይመጣሉ ክራሽ የሚያደርጉን ነገሮች ፕሬሸር ነው ይሄ የሚፈጭ የሚጨምቅ ነገር በህይወታችን ይመጣል በተለያየ ምዕራፍ ላይ ባለፈው ሳምንት ለምን እንደሆነ አላውቅም ግን ስለ እንትን ማንበብ ፈለኩኝ አበባ እንዴት ነው እንዲህ ጥቅልል ያለ በድ አበባ እንደዚህ ፍሎሪሽ የሚያደርገው ብሎሶም የሚያደርገው እንዴት ነው ብዬ ማንበብ ፈለኩ ቦታኒ ነው ምንም አይመለከተኝም እኮ ዝም ብዬ ከዛ አሉት ፕሮሰሶች አሉት አንዱ ነጥብ ግን ካሉት ይሄ እንድች ብሎ ያለችው አበባ እንዲህ ብሎሶም እንድታረክ እንድታብብ ከሚያደርጉ ነገሮች ግን የውስጥ ፕሬሸር ነው የውሃ ኃይል ይመጣና ሃይድሬትድ የሆኑና ፔታሎቹ እንደዚህ ስትሬች ያደርጋሉ ከውጭ የሆነ ፕሬሸር ከሆነ ይጎዳዋል የውስጥ ፕሬሸር ግን አበባው እንዲያብብ ያደርጋል አንዳንዱ ፕሬሸር ደግሞ የሚመጣው ብሎሶም እንድታረጊ ነው እንድታብቢ ነው እንዲያምርብሽ ነው እና በህይወታችን እንዲህ አይነት ነገሮች ሲመጡ መፍራት የለብንም ሪያሊቲ እንደሆነ ማወቅ አለብን እኔ ሰዎች ሊመስላቸው ይችላል ውስጤ አንዲት ነጥብ ኩራት የምትባል ነገር የለችም በፍጹም ድሮ ነበረ ድሮ ማለት ሜዲካል ዶክተር ምናምን ስትባይ ገና ግራጁዌት አድርገሽ ስትወጪ ምናምን ይኖራል እንደዛ ከዛ ግን ላይፍ ትልቁን ድንጋይ አምጥቶ ክራሽ ሲያደርግሽ ከዛ ሲጨምቅሽ ውስጥሽ ያለ ፕራይድ በሙሉ ስብርብሩ ነው የሚወጣው የለም ተሰባብሯል እኔ አሁን ኢጎ ምለው የሆነ ኩራት ትዕቢት ምናምን የለም ናቹራሊ ስላልነበረ አይደለም
ወይም ሊኖር ስለማይችል አይደለም። ግን የህይወት አጋጣሚዎች መጥተው ትላልቆቹ ድንጋዮች መጥተው ክራሽ አድርገውኛል፣ ሰባብረውኛል፣ ጨምቀውኛል። አሁን የምናስተምረው ነገር ሳይኮሎጂ ብቻ አይደለም ወይ ሕክምና ብቻ አይደለም፣ ከህይወት የሚወጣ ነው። ያ መውጣት የቻለው ግን ክራሽ ከመደረግ እና እንደዛ መውሰድ አለብን። እንድታብቢም ፕሬሸሩ ያስፈልጋል።